የልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይህንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸው ለሀገራቸው በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርን ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ስለሆነ ልጆቹንም ለወላጆቻቸው ለሀገራቸው በህይወት የማብቃት ስራና ኃላፊነት ስላለበት ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ